ሰላም አለይኩም ወራህመቱላሂ ወበረካቱ። ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይሉ ሰላም አለ አልሐምዱሊላህ። እናንተ እንዴት ናችሁ? የረመዳን ዝግጅት እንዴት ይዟችኋል? አሪፍ ነው ወይ? እንዴት ነው? ኢንሻአላህ ዛሬ ደግሞ ይዤላችሁ የመጣሁት እንዴት ተለመደው በርበሬና ሽሮ ነው ማለት ነው። ውድ ቤተሰቦቼ ያው ባለፈው ቪዲዮ ስሰራ ዋጋ አልተናገርሽ ምናምን ያላችሁ ልጆች አላችሁ፣ ግን ስላልተመቸኝ ብቻ ነው እንጂ እኔ ዋጋውን አለመናገር እንትን ብዬ አይደለም፣ ግን ስላልተመቸኝና ስራ በጣም ስለበዛብኝ ነው። ኮሜንት ላይ ደግሞ አስቀምጬላችኋለሁኝ ማለት ነው ውድ ቤተሰቦቼ። እናም ኢንሻአላህ ያው በርበሬና ሽሮ ነው ይዤላችሁ የመጣሁት። ያ ማለት ደግሞ የረመዳን አስቤዛ እየተዘጋጀ ነው ለረመዳን። ቤተሰቦቻችሁ አንዳንዴ ለቤተሰቦቻችሁ አዘጋጅታችሁ እንደዚህ አድርጋችሁ ብትሰጧቸው በጣም አሪፍ ነው። አንደኛ በተለይ ደግሞ እናቶች ረፍት ያገኛሉ ማለት ነው። እንደዚህ በተዘጋጀላቸው ሰዓት እናቶች ረፍት ሲያገኙ እናንተን ይመርቋችኋል። ምክንያቱም እኛ ለፍተው ብዙ ነገር ነው ስለሆነ ያሳደጉን ይመርቋችኋል ማለት ነው ውድ ቤተሰቦቼ። እዚህ ጋር እንግዲህ በነገራችን ላይ ሁሉም አንድ ነው። 10 ጣሳ ባቄላ 10 ኪሎ በርበሬ ነው ማለት ነው። ሁሉም አንድ አይነት ነው። ሁለቱም 10 ነው እና ውድ ቤተሰቦቼ ያው እንትን የተባለው ነው የተዘጋጀው ነው በርበሬ ሽሮን ያስፈጨሁት። ያ ማለት ደግሞ ቅመም ተደልዞ ምን ተብሎ ብዙ ነገር ይገባበታል ማለት ነው። ግን ባቄላ ተገዛው በ200 ብር ነው ማለት ነው ጣሳ። ውድ ቤተሰቦቼ በርበሬ ደግሞ በነገራችን ላይ እኔ የምነግራችሁ የበርበሬውን ዋጋና የሽሮውን ዋጋ ነው እንጂ ቅመም አለ። ቅመሙ ራሱ ብዙ ብር ነው በነገራችን ላይ ማለት ነው። ቅመሞች አሉት። እነዛ ዋጋቸውን ያው ለመንገር ሰዓት እንዳይወስድብኝ ነው እንጂ ቅመም አለው፣ ሽንኩርት አለው፣ ነጭ ሽንኩርት፣ ቀይ ሽንኩርት ብቻ ብዙ ነገር አለው ማለት ነው የሚገባበት። ያው ታውቁታላችሁ፣ ለእናንተ ብዙ ማስረዳት አይጠበቅብኝም። እና በርበሬው እንደምታዩት ነው። ማሻአላህ በጣም ነው የሚያምረው። በ850 ብር ነው ማለት ነው በርበሬውን የገዛሁት። 10 ኪሎ በርበሬ ነው ማለት ነው። ይሄን በነገራችን ላይ ሁሉም አንድ አይነት ነው እንደምታዩት ማሻአላህ ነው። ከለሩ ራሱ ያምራል። እና እንደዚህ አድርጌ አዘጋጀችላችኋለሁ ማለት ነው ውድ ቤተሰቦች። ሌሎችም እንደዚሁ ማዘዝ ከፈለጋችሁ የፈለጋችሁትን ነገር ማዘዝ ትችላላችሁ። ኢንሻአላህ ደግሞ ረመዳን እየቀረበ ስለሆነ ተምር፣ ሩዝ፣ ዱቄት ሁሉንም ነገር ጤፍ ምናምን ራሱ ከፈለጋችሁ ገዝቼ ለቤተሰቦቻችሁ ሰጥላችኋለሁ ማለት ነው። እናንተ የሚጠብቀው ይሄ ነው ማለት ብቻ ነው። እና እንደምታዩት ሽሮ ማሻአላህ ነው። ሽሮንም እንደዚህ አድርጌ አዘጋጅቻለሁኝ። ይሄም እንደዚሁ ሽሮውም አንድ አይነት ነው ብያችኋለሁ። በርበሬውም ሽሮውም አንድ አይነት ነው ማለት ነው ውድ ቤተሰቦች። 10 ጣሳ ነው ይሄ በጣሳ በርበሬው ሽሮ ብቻ በጣሳ ነው። እንትኑ ደግሞ በርበሬ የተገዛው በኪሎ ነው ማለት ነው ውድ ቤተሰቦች። እና እናንተ ማዘዝ ከፈለጋችሁ ለቤተሰቦቻችሁ ኢንሻአላህ አዘዙኝ እላችኋለሁ ቤተሰብ። በተረፈ ደግሞ ላይክ ሰብስክራይብ እያደረጋችሁ ተከታተሉ። በነገራችሁ ላይ የበርበሬና ሽሮ አለ፣ ግን ደግሞ የሱቅ እቃ ራሱ ብዙ ናቸው። ግን እነዛን አንስቼ ባጃጅ ምናምን ስጨምር አይመቸኝም ቪዲዮ ለመስራት ብዬ ነው። ቪዲዮውን ግን ኢንሻአላህ ዱቄት ምናምን ስለሚመች ግን አሳያችኋለሁ ሲሄድ። እናም ይሄን ይመስላል ውድ ቤተሰቦቼ። ተወደዳችሁት፣ እናንተም ተወደዳችሁት። ቤተሰቦቻችሁ ማስተያየት በተለይ እናቶችን ምናምን ማስተያየት ከፈለጋችሁ አናግሩኝ። ዋትስአፕ ላይ ማናገር ትችላላችሁ። የዛሬ ዝግጅት ታሪኬ ለቤተሰቦቻችሁ እሰጥላችኋለሁ ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ሰብስክራይብ ላይክ ያደርግ ተከታተሉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።